ንክኪ ምናምን አለ ነካክታችኋል? አረ የለም አይደለም። ብቻ ማስተውሰው ቢኖር የአንገት ሐብል ነበረኝና ወስዶ በ3 ቀን መጀመሪያ ወይኔ በጣም ነው የምወደው ምናምን ነገር ብሎ ወሰደ። ከዛ በ3ኛ ቀን አልፈልገውም ባክሻልና መለሰልኝ። ይሄ መስተፋቅር ምናምን የሚሉት ጉድ አለ ደግሞ የሚሉት እሱ ነገር መስተፋቅር ምናምን የሚሉት ነገር አለ። እሱ ነገር መሆን አለመሆኑን የምናጣራ ይሆናል። በርቀት ሄደሽ አግኝተሽ ሐብሉን ሰጥተሽ ሐብሉን ደግሞ አልፈልግም ብሎ መመለስ እንዲህ አይነት ድራማ ምናምን አስፈላጊ አይደለም። ገብቶሻል? ሐብሉን አድርገሽዋል አሁን አብሉ አይ አላረኩትም፣ ግን አለ ማለት እንደዛ ሲያመኝ ምናምን ከጀመርኩም በኋላ አለዲ ሆነ ውስጤ ሰላም ተሰማኝ አይደለም። ከዛ ብቻ በራሴ አሰብኩት፣ ይሄ ሐብል እኮ ለምንድን ነው ወስዶ የመለሰልኝ ብዬ ከራሴ ጋር አሰብኩትና ቁጭ አረኩት። አላረኩትም አለ ግን አለ። አሌክስ ሰላም ነው? ሰላም። እሺ ብዛ እንኳን ደህና መጣሽ። እንኳን ደህና ቆየ። አሌክስ ያኔ ሆነ ምክር ፈልጌ ነውና ሁሌ ጸጸት ስለሚሰማኝ ነው። እሺ ማለት ጉደኛ ነበረኝ ግን በጣም ቆይቷል። 2006 ላይ ነበር የታወቀው። ኦሬዲ አሁን ተለያይተናል ማለት ነው። ከተለያየን 1 አመት ምናምን ሆኖናል። ግን የተለያየንበት ምክንያት የኔ ምክንያት ሆኖብኝ እሱ አላውቅም። መጀመሪያ እንዴት ነው ተዋወቃችሁት? ጉደኛዬ ነበረችና እሷ ጋር ደወልኩት። ከዛ የእሷ ስልክ እሷ አነሳ ማለት ነው። ከዛ ስልክሽን ላንሳው ስልክሽን ልውሰድ እንደ ብሎ ስጠይቀኝ እሺ ችግር የለውም አልኩት። በዛ መደዋወል ጀመረ። በዛ ፍቅር ተጀመረ ማለት ነው። ከዛን እንደዛ ያወራን ወደ 11 አመት ምናምን አወራን። ከዛ አውርተን መጨረሻ ላይ ያ አይፈልጉትም ቤተሰቦቼ፣ እኔም ተወጥኩት። ከዛም በኋላ መጨረሻ ላይ አሁን ይሄኛው አመት ውስጥ ሁሌ ሲደውልልኝ ያመኛል ማለት ነው። አይኔን ያስለቅሰኛል፣ ራሴን ያመኛል፣ ያበሳጨኛል ምናምን ነገር ሁሌ ሲደውልልኝ። ከዛ ይሄ ነገር ምንድነው ብዬ ጠየቅኩት። ለምንድነው አንተ ሲደውልልኝ አይኔንም ያስለቅሰኛል ማለት ነው። ከዛ ለምንድነው የሚያመኝ? አይኔንም ያስለቅሰኛል እና በዛ ላይ ደግሞ ይጨንቀኛል። ምን ሆኜ ነው? ለምንድነው አንተ ሲደውል ነው ይሄ ነገር የሚሆነው አልኩት። ከዛ እኔ እንጃ ምናምን አለ። ከዛ ቀለል ያደርጋል ሁሌ ማለት ነው። ግን እኔ በጣም ያመኛል። ከሱ እስከሚዘጋረስ ቸኩላለሁ። ከዛ ይሄ ነገር ማማኝ ነገር ነው አልኩና ብዙ ነገር አሰብኩና በራሴ ሲም ቀይሬ ምናምን ሁሉም ነገር ቀይሬ ብሎክ አድርጌ ተወጥኩት። ከዛ በቃ እሱም ብሎክ አደረኩት፣ ሲምን ቀየርኩት ምንም አላለኝም። ምንም አላልኩትም። ግን ሁሌ አምሮዬ ላይ ራሴ ልጅ ዝም ብዬ ፈርጄ በዘግቼው እንደ ምናምን ብዬ አስባለሁ። ግን ይሄ ነው በቃ። ሲደውልሽ ራስሽን ያምሻል? አዎ ራሴን ያመኛል፣ በዛ ያስለቅሰኛል፣ በጣም አይኔን ያመኛል። ዝም ብሎ ማለት ነው ምንም ሳይልሽ በቃ ስለደወለልሽ ብቻ ደውሎ ይሳወር ሰላም ደህና ነሽ ምናምን ብሎ ቪዲዮ ኮል ነው። ከዛ ያመኛል። ልጁን በአካል አታውቂውም? አይ አውቃለሁ፣ አንድ ሀገር ነን። ጓደኛዬ ነው አይደለ? ጓደኛሽ ነች አይደለ? ያስተዋወቀቻችሁ አይደለም? ጓደኛ አስተዋወቀኝ ሳይሆን የጓደኛዬ ስልክ ላይ ደውዬ ከዛም በኋላ እሱ ደግሞ ከጓደኛዬ ስልክ ነው የወሰደው ቁጥሩ እንጂ በአካል ታውቂዋለሽ? በአካል ከተዋወቅን በኋላ ነው በአካል እያወቅኩት እንጂ በፊት አንድ ሀገር ሆነን ግን አላውቀውም ነበረ። ሄደሽ አገኘሽው? አግኝቼ አውቃለሁ። ለመስቀል ወደ ክፍለ ሀገር ስንሄደው እዛ ተገናኘን። ንክኪ ምናምን አለ ነካክታችኋል? አረ የለም አይደለም። ብቻ ማስተውሰው ቢኖር የአንገት ሐብል ነበረኝና ወስዶ በ3 ቀን መጀመሪያ ወይኔ በጣም ነው የምወደው ምናምን ነገር ብሎ ወሰደ። ከዛ በ3ኛ ቀን አልፈልገውም ባክሻልና መለሰልኝ። የብር ይሄ መስተፋቅር ምናምን የሚሉት ጉድ አለ ደግሞ የሚሉት እሱ ነገር መስተፋቅር ምናምን የሚሉት ነገር አለ። እሱ ነገር መሆን አለመሆኑን የምናጣራ ይሆናል። እና አሁን አንቺ ምንድን ነው የፈለግሽው?
እኔ ሁሌ ጸጸት በቃ በራሴ እንደዛ ለምንድን ነው አንተ ሁሌ ስትደውልልኝ አይኔን ያመኛል ያስለቅሰኛል ለምንድን ነው ምንድን ነው ምናምን ስለ አይ ምንም ምናምን ብሎ ቀለል ያደርጋል ከዛ እኔ ምንድን ነው ከሱ ጋር ስደውል ሰላም የማጣው ነገር አልፈልግም አልኩና ሙሉ ለሙሉ ዘጋሁት ማለት ነው ከዛ እንዴ ራሴ ልጅ ሆነ በቃ በራሴ ግፍ አድርጌበት ነው ወይ ዘግቼ ነው ምናምን ነገር ብዬ ጸጸት ነው የሚሰማኝ ኦኬ ስለዚህ አሁን እሱን ሳታናገሪ ስትቀሪ ሰላም ነሽ አርድና ነኝ ብስማም እግዚአብሔር ይመስገን በቃ እሱ ነው ዋናው ነገር በዚሁ ቀጥይ እሺ ገብቶሻል አንደኛ በርቀት ሄደሽ አግኝተሽ ሀብሉን ሰጥተሽ ሀብሉን ደግሞ አልፈልግም ብሎ መመለስ እንዲህ አይነት ድራማው ምናምን አስፈላጊ አይደለም ገብቶሻል ሀብሉን አድርገሽዋል አሁን አብሉ አይ አላረኩትም ግን አለ ማለት እንደዛ ሲያመኝ ምናምን ከጀመርኩም በኋላ አለዲ ሆነ ውስጤ ሰላም ተሰማኝ አይደለም ከዛ ብቻ በራሴ አሰብኩት ይሄ አብሉ እኮ ለምንድን ነው ወስዶ የመለሰልኝ ብዬ ከራሴ ጋር አሰብኩትና ቁጭ አረኩት አላረኩትም አለ ግን አለ ምንድነው የብር ሀብል ነው የብር ሀብል ነው በቃ ምንም ላንቺ ያን ያህል ከባድ እንትን ከሌለው እሱንም አታርጊ በቃ አስወግጂው ገብቶሻል ምንም አይጠቅምሽ ልጥላለሁ ከዛ ውጪ በቃ አታውሪው በቃ ሰላም የማይሰማሽ ሆነ የሆነ ነገር ሰላም ካልሰጣችሁ እኔ ነግሬያችኋለሁ በመስኮት አሻግራችሁ የምታዩት ነገር የፈለገ ውብ ቢሆን የሚያሳምማችሁ ከሆነ የምታዩት ነገር መስኮቱን ዝጉት በቃ ስለሚያምር ብላችሁ ውብ ስለሆነ ብላችሁ የታመማችሁ ይስቃያችሁ መቀጠል የለባችሁ ሰላም ካልሰጠሽ ገብቶሻል ሰላም ካልሰጠሽ ማለት ነው መተውን የመሰለ ነገር በቃ ስታወሪ ሰላም አይሰጠሽ ከሆነ ስትተዩ ደግሞ ሰላምሽን የምታገኝ ከሆነ እንደዛ ማድረግ ነው ተግባባን እሺ አሌክስ ስለዚህ ምንም ጥፋት የለብኝም ማለት ነው ተጸተው ነው አይታየም ጥፋት የለብሽ My window is open always. እሺ እናት ስለዚህ መስኮትሽን መቀየር ነው የኔ እናት አምፖል ከተበላሸ እኮ አምፖል ይቀየራል አይደል አምፖልሽ ከተበላሸ አምፖል ትቀይሪያለሽ መስኮትሽ ከተበላሸ መስኮት ትቀይሪያለሽ አይ መስኮቱ ማይቀየርም ያለውበት ቦታ መስኮቱ ሁሌ ክፍት እንደሆነ ነው የሚቀጥለው ካለ ቤት ትቀይሪያለሽ አንቺ ትበልጫለሽ ህይወት አንዴ ነው የምትኖሪው ዘላለም አትኖሪም አንዴ ለመኖር ህይወት ተሰቃይቼ ምናምን ታንሜ ተጨነቅኩም ማሽ ነኝ ኖርኩም አልኖርኩም ማሽ ነኝ ስለዚህ ሰላሜን በሰላሜ አልደረደርም ይሄ ነው በዚህ አይነት መልኩ ነው ነገሮችን ማስኬድ ያለባችሁ እሺ 11 ዓመት በሙሉ በፍቅር ተቀምጠሽ ሳትቃመሱ ማለት የምን መቃመስ አንቺ 18 ዓመት በታች አይደለሽ ትምህርት ቤት ወደ ትምህርት ቤት ዋ